ሰሞኑ የበርካቶች መነጋገሪያ የነበረውና በኢትዮጵያውያን ዘንድ ከፍተኛ ቁጭት የፈጠረው ዩኤስ አሜሪካና ግብጽ በግድቡ ላይ ያሳዩት አቋም ነው። የተለያዩ ሀገራት ዜጎች ስለ ኢትዮጵያ ህዳሴ ግድብ ምን አሉ? አፍሪካ አሜሪካዊው የሰብአዊ መብት ተሟጋች ጄሲ ጃክሰን ሰሞኑን በታላቁ የህዳሴ ግድብ ዙሪያ አሜሪካ ለግብጽ ወግና ያቀረበችውን ሰነድ በመቃወም እንዲህ ብለዋል። አሜሪካ የሁቬር ግድብ ባለቤትነትን ወንዙ ለሚፈስባት ሜክሲኮ አሳልፋ ትሰጣለችን? አሜሪካ በኮሎራዶ ወንዝ ላይ የገነባችውን ግድብ ቁጥጥርን አሳልፎ መስጠት በፍጹም አታደርግም። አሜሪካ ያቀረበችው የስምምነት ሰነድ ግብጽ በአባይ ወንዝና ህዳሴ ግድብ ላይ ባለሙሉ ስልጣን የማድረግ የእጅ አዙር ቅኝ አገዛዝ ስምምነት አምሳያም ይሆናል ብለዋል አፍሪካ አሜሪካዊ የሰብአዊ መብት ተሟጋች ጄሲ ጃክሰን። የአልጀዚራው ጋዜጠኛ ሙሐመድ ባል ስለ አባይ ግድብ ይህን ብለዋል። ምናልባትም በትዕግስት ለዘመናት የጠበቁት ኢትዮጵያውያን የአባይ ወንዝ የትዕግስታቸውን ጥፍና የሚቀምሱበት ጊዜ ሩቅ ላይሆን ይችላል። ግድቡ እያንዳንዱ ድሃ ኢትዮጵያዊ ኪስና መቀነት ነክቷል። ግድቡ በብድር ወይም በምዕራባውያን ልግስና የሚገነባ ሳይሆን ነገን ተስፋ አድርጎ ከዛሬ ቀን ጋር በገጠመ ድሃ ኢትዮጵያዊ አንጡራ ሀብት ነው። ከወታደር እስከ አርሶ አደር፣ ከተማሪ እስከ አስተማሪ፣ ከቀን ሰራተኛ እስከ ጡረተኛ፣ ከህፃናት እስከ አዛውንት፣ ከሊቅ እስከ ደቂቅ ዛሬውን እየቀጣ ነገን የተሻለ ለማድረግ አዋጥቷል። ኖሮ ሳይሆን ሳይኖረው 5-10 ተሰባስቦ እየተገነባ ያለ ግድብ መሆኑን ማስታወስ ቀርቶ ማሰብ የሚፈልጉ አይመስሉም የወቅቱ አደራዳሪዎች ወይም ሞጋቾች። በዩኤስ አሜሪካ የኮንግረስ አባል የሆኑት ስቴቨን ሆልስፎርድ ደግሞ እንዲህ ብለዋል። ድርድሩ ፍትሐዊ ካደረጋችሁና እናንተም ልትሰሟት ዝግጁ ከሆናችሁ ኢትዮጵያም ትመጣለች። ስምምነት ላይ ሳይደረስ የውሃ ሙሊት መከናወን የለበትም በሚል አሜሪካ ያወጣችው መግለጫ በተመለከተ የቀድሞ የአሜሪካ አምባሳደር ዴቪድ ሺን እንዲህ አሉ። መግለጫው ለአንድ ወገን ወይም ለግብጽ ያደላ ነው። እንደ አሜሪካና ግብጽ ዜጎች ኑሮ ተመልቶን የጀመርነው ግድብ አይደለም። ተማሪው ቁርሱንና በድህነት ውስጥ የሚኖር ቤተሰብ ከአስቤዛ ቀንሶ ያዋጣው ዛሬ ተቸግረን ነገን የተሻለ እናደርጋለን ብለው የጀመሩት ግድብ ነው። ዩኤስ አሜሪካና ግብጽ በፍጹም ኃይላቸውን ሊያሳዩበት አይገባም። ግድቡ ስንጀምረው እርዳታ እንዳናገኝ አስቡብን። አሁን ደግሞ በራሳችን አቅም እንደምንገነባው ሲረዱ ታዛቢ ተብላ ወደ አደራዳሪነት እና በቀየረችው ዩኤስ አሜሪካ በኩል ለማስቆም እየሞከሩ ነው። የፋይናንስ እጥረቱን እንደተሻገር ነው ይህንንም ሴራ አልፈን እንጨርሰዋለን።